ሰላም ውድ ወንድምና እህቶቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ባለፈው ፓርት 1ን ስለ ታሪክ እያወራንና እያወጋን ነበረ። እንዴት ትሪኒቲ ኢቨንቹዋሊ እንዳልመጣ ቀስ እያለ ግራጁዋሊ እየተቀየረ ግራጁዋሊ ኢቮልቭ እያደረገ እንደመጣ እያየን ነበር። ያንን ፓተርን እንድትመለከቱት ያንን ቪዲዮ ሰርቼ ነበረ። አሁን ባይብልን ቤዝ አድርገን ስላሴ ደግሞ የሚያስተምረው ነገር ከባይብል ጋር ይጣረሳል አይጣረስም የሚለውን ጉዳይ በደንብ በአጽንኦት እንመለከታለን። ስለዚህ ከዘዳግም 6:4 ላይ ያለውን እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው ከሚለው እንጀምራለን። ኦልድ ቴስተመንት ላይ አይሁዶች እግዚአብሔርን እንደ አንድ አምላክ ያዩበት ምክንያት ከመሬት ተነስተው ሳይሆን እግዚአብሔር ከነገራቸው ካስተማራቸው ያዙ፣ ተማሩ፣ ይህንን በልባችሁ ያዙ ከተባሉት ነገር ተነስተው ነው። ስለዚህ ክሊር የተደረገላቸው ስትሪክት ሞኖቴይስቲክ እንዲሆኑ የተደረጉት በእግዚአብሔር ነው። እነሱ ጠይቀው ምንድነህ ምናምን ብሎ አይደለም፣ እግዚአብሔር ራሱን የገለጠበት መንገድ አንድ አድርጎ ነውና አሁን ላላቸው አመለካከት ድሮም ለነበራቸው አመለካከት እግዚአብሔር የሰጣቸውን ነገር ስለተቀበሉና ስላመኑ ብቻ ነው፣ ሌላ ምንም ጉዳይ የለውም። ስለዚህ እግዚአብሔር ምን ብሎ ሲነግራቸው ነበረ? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው አመለካከት ሼማ በሚባለው ፊተኛይቱ ትእዛዝ ናት። እቺ የመጀመሪያይቱ ፊተኛይቱ ትእዛዝ ተብላ ለእስራኤል ሕዝብ የተሰጣች ትእዛዝ ናት። በዚህ ውስጥ እግዚአብሔር ኢሃድ እንደሆነ አንድ እንደሆነ እንመለከታለን። ብዙ የስላሴ እምነት ተከታዮች ወይም የስላሴ አማኞች ኢሃድ የምትለው ወርድ ዩኒቲን ይገልጻል፣ ስለዚህ ስላሴን እየገለጸ ነው እንደውም ብላችሁ ታስባላችሁ። ይሄ ስህተት ነው። ምክንያቱም ኢሃድ የሚለው ዩኒቲን at the same time ደግሞ መግለጽ የሚችል ወርድ ቢሆንም ነገር ግን አብዛኛው ጊዜ ስናይ ኢሃድ የሚለው ወርድ አንድ ነጠላ ቁጥርን የሚገልጽም ጭምር እንደሆነ እናውቃለን ሁላችንም። በተመሳሳይ ወርድ ሌላም ወርድ አሁን የአሃድ የሚባል ወርድ አለ which is unity እና compoundness-ን የሚገልጽ፣ እሱን መጠቀም ይቻል ነበር እዚህ ጋር ግን ኢሃድን የተጠቀመው አንድ ነጠላ ቁጥር ለማሳየት የተጠቀመበት ወርድ ነው። አሁን ለምሳሌ ያሂድ የሚባል ወርድ አለ። ያሂድ ነጠላን ነገር ለማሳየት የተጠቀመው at the same time ደግሞ precious የሆነ ነገር ለመጠቀም የምንችልበት ወርድ ነው ያሂድ ማለት ነው። ስለዚህ ሂብሪው ወርድ ከአንድ ነገር በላይ የሆነ ትርጉምን የሚሰጥ ቃላቶች አሏቸው of course። ግን ኢሃድ ግን እዚህ ኮንቴክስት ላይ በሚገባ አንድ መሆንን ነጠላ መሆንን ዩኒቲን ሳይሆን አንድ ሶሊተሪ መሆንን የሚያሳይ ቦታ ነው ኢሃድ እዚህ ጋር ገባቡና ኮንቴክስቱ ማለት ነው። ክርስቶስ ኢየሱስ ራሱ ማርቆስ 12 ላይ ፊተኛይቱ ትእዛዙን ተጠይቆ ሲመለስላቸው የግሪክ ጸሐፊዎች ኢሃድ ብለው የጠቀሷት የግሪክ ተመሳሳይ አቻ ፍቺ ትርጉሙ ሄይስን ነው የተጠቀሙት which is one soul የሆነው ማለት ነው። like and not three on multiple የሆነ ወይ ደግሞ compound ነስን ሳያሳዩ ማለት ነው። ለሱ ተመሳሳይ ፍቺ ሄኔቴስ የሚባል ወርድ አለ። አሁን ሄኔቴስ ተመሳሳይ ፍቺው ለኮምፓውንድ ዩኒቲን ለማሳየት የምንጠቀምበት ወርድ ነው ግሪክ ላይ which is ግሪክ ላይ እግዚአብሔር አንድ እንደሆነ ሁሉም በተመሳሳይ ቦታ ላይ የምታዩት ግን አንድ ሲንጉላር መሆኑን በሚያሳይ መንገድ ነው ሄይስን የተጠቀመው። በየትኛውም ቦታ ላይ በግሪክ ዩኒቲ ለማሳየት ሄይስን አትጠቀሙ። ስለዚህ የግሪክ ጸሐፊዎች ይህንን ነገር አንደርስታንድ ስላደረጉና ስለተረዱ እንጂ ዩኒቲን የሚጠቅስ ወርድ ስላሴን አንደርስታንድ አድርገው ቢሆን ይጽፉ ነበረ፣ ሄኖቴስን ይጠቀሙት ነበረ። ስለዚህ ዘዳግም 6:4 ጀምሮ from the scratch ኢሃድ ዩኒቲን ለመግለጽ ሳይሆን እዚህ ጋር የገባው አንድነትን ለመግለጽ ነው። እንዲሁም በዘዳግም 4:35 ላይ እግዚአብሔር በአጽንኦት እንዲህ ሲል ይናገራል። እንግዲህ እግዚአብሔር በላይ በሰማይ በታች በምድርም አምላክ እንደሆነ ሌላም እንደሌለ ዛሬ እወቅ በልብህም ያዝ እያለ ይነግራቸዋል። ስለዚህ በዘመናት መካከል እግዚአብሔር ሲያስረዳቸው በዘመኑ ሳያት የተለያዩ ብዙ አማልክት በነበሩበት ሰዓት እሱን አንድ አድርጎ እንዲያዩና እንዲመለከቱ በአጽንኦት አጠንክሮ ሲናገር እናያለን። ኢሳይያስ 43 ላይ ከ10 እስከ 11 እንዲህ ይላል። ታውቁና ታምኑብኝ ዘንድ እኔ እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትን ባሪያዬ ምስክሮቼ ናችሁ እያለ እግዚአብሔር ከኔ በፊት አምላክ አልተሰራም ከኔ በኋላም አይሆንም እያለ በጣም አጠንክሮ ስትሪክትሊ ሞኖቴይስቲክ የሆነ አመለካከት እንዲኖራቸው እግዚአብሔር እንደዚህ ከኔ በፊት አልነበረም ከኔ በኋላም አይኖርም እያለ በግልጽ ሲነግራቸው ታያላችሁ። ስለዚህ ከሱ በፊት ማንም የሌለውን አምላክ አንድ አድርገው የሳሉትን አምላክ ከዛ በኋላ መጥቶ ሰሞን አይ ሁለት ነው ሶስት ነው በውስጡ አለ እንደዚህ ብሎ ቢናገር እንዴት ነው ሊቀበሉትና ሊያምኑት የሚችሉት?
ሲጀመር አዲስ ኪዳን ላይ በግልጽ ስለ ሥላሴም አልተነገረም። በመጀመሪያው ደግሞ ኦልድ ቴስተመንት ላይ በግልጽ ስለ አንድነቱ እየተነገረ እስከ መጨረሻ ያንን ነገር ጠብቆ የኖሩት ላይፍ ነው። ስለዚህ ምንም ወደዛ ወደዚህ ማወሳሰብ አያስፈልግም። እግዚአብሔር አንድ ነው ብሎ በደንብ ጠንክረው ያምናሉ። በዛም ደግሞ ተቃውሞ ከእግዚአብሔር ዘንድ አልደረሰባቸውም። በሚያምኑት እምነት ኢየሱስም በደንብ አፕሩቭ ሲያደርግ ነው የምታዩት እንጂ ሲቃወምና ከነሱ የተለየ ሐሳብ ሲያስተምራቸው በፍጹም አታይም። ስለዚህ ጉዳይ which is አንድ እግዚአብሔር ስለመሆን ማለት ነው። ያ ደግሞ ማርቆስ 12 ላይ የምታዩት ሐሳብ ነው። በፍጹም አልተቃወማቸውም፣ አፕሩቭ አድርጎል ነው ያለፈላቸው። ስለዚህ ይሄ አባት ተብሎ ፖርትሬይ የተደረገልን አምላክ በብሉይ ኪዳን ጊዜ በሚልኪያስ 2:10 ለምሳሌ ለሁላችንም አንድ አባት ያለን አይደለምን? አንድ አባት ኢሃድ the word ኢሃድ ነው የተጠቀሙት እዚህ። አንድ አባት፣ ሁለት አባት፣ ሶስት አባት፣ ዩኒፋይድ የሆነ አባት የለም። በአባት ውስጥ የተለያየ ዩኒቲ የፈጠሩ ሌላ አካላቶች አታገኙም፣ በአባት ውስጥ ማለት ነው። አንድ አምላክ የፈጠረን አይደለምን? የአባቶች ቃል ኪዳን ለማስነቀፍ እኛ እያንዳንዳችን ወንድማችንን ስለምን አታለልን እያለ ይናገራል። ኢሳይያስ 64:8 ላይ እንዲህ ይላል፣ አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛም ሁላችን የእጅህን ስራ ነን እያለ ይናገራል። ስለዚህ አባታቸው እንደሆነ ፖርትሬይ በደንብ ያደርጋሉ። አባታቸው ነው እግዚአብሔር የሚለውን አመለካከት ከአምላክነቱ ጋር አያይዘው ይቀጥላሉ ማለት ነው። ስለዚህ በአዲስ ኪዳን ላይ እግዚአብሔር ማን ነው? አባት ነው ተብሎ ተጠቅሷል በደንብ። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ እንዲህ ሲል ይናገራል፣ ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። እያችሁ አሁን በዚህ ላይ ስታዩ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ እያለ አንድ እግዚአብሔር ኢንኮምፓውንድ ያላቸውን አንድ እግዚአብሔር ሲጠቅስ እናያለን። ኢየሱስ ክርስቶስ አምላክ እንዳለው እናያለን፣ አባት እንዳለው እናያለን። ቅድም ያልኳችሁ በሚልኪያስ ላይ የተነገረው ኢሳይያስ ላይ ሰሪያችን አባታችን እያለ የጠቀሱት ያንን አምላክ ኢየሱስ ክርስቶስ ሲጠቅሰውና አባቴ አምላኬ እያለ ፖርትሬይ ሲያደርገው ታያላችሁ። ስለዚህ እስራኤላውያን አምላክና አባት አላቸው። ያ አምላክና አባታቸው ነው አንድ እግዚአብሔር ማለት ነው። ያን አንድ አምላክና ያን አንድ አባት ኢየሱስ ክርስቶስ ራሱ ደግሞ ሲጠቅስና በግልጽ ሲያሳይ ታያላችሁ። ስለዚህ ኢየሱስ ክርስቶስ ራሱ አባት ያለው አምላክ ያለው ልክ እንደ ሌላው እስራኤላውያን በአምላክና በአባት ስር ያለ ሰው ነው ማለት ነው። ኤፌሶን 4:6 ላይ አንድ ጌታ አንድ ጥምቀት ይላል፣ አንድ ሃይማኖት ይላል። ይኸውላችሁ አንድ ስለ አንድ ነው የሚያወራው፣ ስለ አንድ ጉዳይ ነው። አሁን ሄይስ ናቸው እነዚህ ሄይስ the word ሄይስ ነው የተጠቀመው። ሁሉ ከሁሉ በላይ በሚሆን በሁሉ የሚሰራ ሁሉን በሁሉ የሚኖር አንድ አምላክ የሁሉ አባት አለ ይላል። ስለዚህ አንድ አምላክ የሁሉ አባት ነው ያለው ሄይስ፣ ልክ ሌላ የለም። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለ which is አንድ አምላክ አብ አምላክና አባት ነው ተያይዞ እየመጣ ያለው እሺ። ስለዚህ አምላካቸው አባታቸው ነው። ስለዚህ አብ ሲባል አባት ሲባል የሆነ ተነጥሎ የመጀመሪያው ጋድ ሄድ ምናምን ወይ ደግሞ ሁለተኛው ደግሞ ሰን ሲባል እንደዛ አይደለም። አባት ሲባል በቃ አንድ ነው። አንድ አባት አለን፣ እሱም እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ በራሱ አፍ የመሰከረው ነው። ነቢያቶች የመሰከሩት አባት አንድ አምላክ እንደሆነ ኒው ቴስተመንት ላይም እንደምናየው ከሆነ እነ ጳውሎስ የመሰከሩት ነው አሁን በጠቀስኩላችሁ ጥቅስ። ስለዚህ who is Jesus? ኢየሱስ ማን ነው ታዲያ? እግዚአብሔር ልጅ ሲባል ሰን ሲባል ሁለተኛው ጋድ ሄድ ነው ወይስ ምንድነው? ሰን በራሱ ማለት ምን ማለት ነው የሚለውን ነገር እንመለከታለን። እሺ ኢየሱስ ክርስቶስ ኦፍ ኮርስ ሰን ነው። አዎ የእግዚአብሔር ልጅ ተብሏል በመጽሐፍ ቅዱስ ውስጥ። የእግዚአብሔር ልጅ ማለት ግን ምን ማለት ነው? ለምንድነው የእግዚአብሔር ልጅ የተባለው የሚለውን ነገር አይ ቲንክ በጣም ተቀይሮ ሚስ ኢንተርፕሬት ተደርጎ መጽሐፍ ቅዱስ እኛ ራሱ እግዚአብሔር ልጅ ብለን ስናስብ ላይክ የሂንዱ አስተምሮ ካይንድ ኦፍ ኢንካርኔሽን አይነት ጉዳይ ነው አሁን በክርስትና ውስጥ የማየውና ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለበት ምክንያት ዋናው ዓላማው ያን ታይትል የተሰጠው ሉቃስ 1:35 ላይ የሚናገረው ጉዳይ ነው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል፣ ስለዚህም ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ስለዚህ ከእግዚአብሔር ስለተወለደ ከእግዚአብሔር ስለተገኘ በራሱ ስላልመጣ ልክ እንደ አዳም ማለት ነው። አዳምም የእግዚአብሔር ልጅ ተብሏል። አዳም የእግዚአብሔር ልጅ የተባለው ከአዳም ከእግዚአብሔር ቀጥታ ስለመጣ ነው።
ስለዚህ ኢየሱስ ክርስቶስም የእግዚአብሔር ልጅ የተባለው ቀጥታ ከእግዚአብሔር ስለመጣ ሉቃስ 1:35ን ገብታችሁ አንብቡት። ለዛ ነው። በዚህም ምክንያት የእግዚአብሔር ልጅ ይባላል። በቃ ይሄ ነው የእግዚአብሔር ልጅ ያስባለው ከእግዚአብሔር ቀጥታ በመገኘቱ። ከአዳም ጋር ተመሳሳይ ባህሪ የምታዩት በተለያየ መንገድ አዳምም ገዢ ነበረ፣ ኢየሱስም ገዢ ነበረ። ኢየሱስም የገዢነት ስልጣኑን በህይወት ቀየረው፣ አዳም ግን የገዢነት ስልጣኑን ለሰዎች በሞት አስረከበ ማለት ነው። ያ ነው አንደኛ ቆሮንቶስ ምዕራፍ 15 ላይ የምታዩት ነገር ይሄ ነው። በሰው በኩል ሞት መጣ፣ በሰው በኩል ደግሞ ህይወት መጣ። በአንዱ በኩል ፍርድ መጣ፣ በአንዱ በኩል ደግሞ መጽደቅ መጣ እያለ በደንብ በግልጽ ይናገራል። እና ሁሉም በአዳም በኩል እንደሚሞቱ እንዲሁ ደግሞ በክርስቶስ ኢየሱስ በኩል ደግሞ ሕያዋን ይሆናሉ እያለ የሚናገረው እሱን ነው። ከአዳም ጋር ኮምፔሪንግ ኮንትራስት እያደረገው ያም የመጀመሪያ ዓለም ፍጥረት መጀመሪያ ነበረ አዳም፣ የሁለተኛው ዓለም ፍጥረት ደግሞ ኢየሱስ ክርስቶስ ነው። ስለዚህ ሁለት ዓለም አለ፣ የመጀመሪያው ዓለምና የሁለተኛው ዓለም። የመጀመሪያው ዓለም የተፈጠረው በአዳም ምክንያት ነው። ሁለተኛው ዓለም ደግሞ የተፈጠረው በኢየሱስ ክርስቶስ ምክንያት ነው። የሞት ህይወት የተፈጠረው በአዳም ምክንያት ነው። ሁለተኛው የህይወት ዓለም ደግሞ የተፈጠረው በክርስቶስ አማካኝነት ነው። ስለዚህ ሁለቱም በኩር ናቸው። የመጀመሪያው በኩር ግን በሞት ጨረሰው፣ ሁለተኛው በኩር ግን በህይወትና በድል ጨረሰው። ያ ነው ትልቁ። ሁለቱም ደግሞ ተፈትነዋል። ሁለቱም ፈተናን አይተዋል። ሁለቱም በሰይጣን ፊት ለፊት ቆመው ፈተናን ተቀብለዋል። የመጀመሪያው አዳም ፈተናን ወደቀ፣ ሁለተኛው አዳም ደግሞ ፈተናን አለፈ፣ ድል አደረገ ማለት ነው። ስለዚህ የመጀመሪያው አዳም ሰው ስለሆነ በሰይጣን መፈተኑ ኢትስ ፋይን። ሁለተኛው አዳም እንዴት ነው እግዚአብሔር ፉሊ እግዚአብሔር ሆኖ ሰይጣን በሱ ፊት ቆሞ የፈጠረውን አምላክ እያየ የሚፈትነው? ይሄ doesn't make sense። በጣም እኔ የሚያስቀኝና የሚያስገርመኝ ነገር ሰዎች ይሄን ነገር እያዩ ኢየሱስ ክርስቶስ እግዚአብሔር ነው ማለታቸው ነው። do you think ሰይጣን መጥቶ የፈጠረውን አምላክ ሁሉ በእርሱ የሆነውን ሁሉ ነገር ላይክ ያለውን አምላክ መጥቶ ሲፈትን? ለትሪኒቲ አስተምህሮ መሰረት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደለ? በፍጹም ስጋው ነው የተፈተነው እንዳትሉ፣ ፍጹም አምላክነቱን ትቶ አይደለም መሄድ ያለው። do you think በእግዚአብሔር ፊት መቆም ችሎ? ምንም ቢሆን ኢየሱስ ክርስቶስ እግዚአብሔር ነው አይደለ? እንደ ሥላሴ አስተምህሮ ምንም ቢሆን እግዚአብሔር ከሆነ እንዴት ነው በእግዚአብሔር ፊት መቆም የሚቻለው? እንዴት ነው ሰይጣን በእግዚአብሔር ፊት ቆሞ አፍላፊ ተካፍቶ ጭራሽ ሊፈትነው የመጣው? ሰው ሲሆን ግን ፉሊ ሰው ሲሆን ግን ሴንስ ይሰጣል። ከአዳም ጋር ደግሞ ኮምፔር ኤንድ ኮንትራስት ስታደርጉት ህይወቱን ሁለቱም የተፈተኑ ከዛ በፈተና ውስጥ ማለፉ ኦቢዲየንሱ ለእግዚአብሔር ሙሉ ራሱን አስገዝቶ መኖሩ ግን ህይወትን እንዳመጣ ታያላችሁ። እንቀጥል። ኢየሱስ ክርስቶስ ወንድማችን ነው። የእግዚአብሔር ልጅ ስለሆነ እኛም ደግሞ በክርስቶስ በኩል የእግዚአብሔር ልጅ የመሆን አባ አባ ብለን የምንጮህበት ስልጣን ስለተሰጠን እንዲሁ እኛም የእግዚአብሔር ልጆች ሆነን። እኛም የእግዚአብሔር ልጆች ከሆንን ኢየሱስ ክርስቶስ ወንድማችን ነው። መጽሐፍ ቅዱስ ምን ይላል? ሮሜ 8:29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ስለዚህ እኛም አስቀድሞ የተወሰነው የልጁን መልክ እንድንመስል ነው። ዕብራውያን 2:11-13 እንዲህ ይላል፣ ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆ እኔ እግዚአብሔር የሰጠኝ ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም ይላል። ማቴዎስ 12:50 ላይ ደግሞ እንዲህ ይላል፣ በሰማያት ያለው የአባቴን ፍቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም ነውና እያለ ይናገራል። ስለዚህ እኛ ወንድሞች እና እህቶች የተባልንበት ምክንያት የእግዚአብሔርን ፍቃድ በማድረጋችን እኛም የእግዚአብሔር ልጆች ስንሆን በክርስቶስ አማካኝነት የክርስቶስ ኢየሱስ የአባቱን ፍቃድ ስናደርግና ስንፈጽም የክርስቶስ ወንድምና እህቶች ነን ማለት ነው። የኢየሱስ ሰውነት በደንብ ግልጥ ሆኖ እንዲታያችሁ ይህንን ነገር ብታሰላስሉት መልካም ነው። ኢየሱስ ክርስቶስ ፍጹም ሰው ብቻ ነው። ፍጹም ሰው ብቻ ነው። ፍጹም ሰው ብቻ ነው ስላችሁ ፍጹም አምላክ የሚባል ዲቫይን የሆነ ኔቸር የለውም። ኢየሱስ ክርስቶስ ፍጹም ሰው ነው። አንደኛ ጢሞቴዎስ 2:5 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። እግዚአብሔር አለ፣ በሰውና በእግዚአብሔር መካከል ደግሞ መካከለኛ አለ፣ ይህ መካከለኛ ሰው ነው ይላቸዋል። ሰው የሆነው ኢየሱስ ክርስቶስ ነው ይላቸዋል። ሐዋርያት ሥራ ምዕራፍ 2 ከቁጥር 22 ጀምሮ እንደዚህ ይላል፣ የእስራኤል ሰዎች ሆይ ይህንን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ
እርሱ በኩል ባደረገው ስሙ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ይላል። በመካከላችሁ በእርሱ በኩል ባደረገው ተአምራት ማነው አድራጊው? እግዚአብሔር። እግዚአብሔር በመካከላቸው በእርሱ በኩል ድንቅና ተአምራትን አደረገ። በዛ ድንቅና ምልክት አድርጎ ከዛ ፋይናሊ ፖል ምን ብሎ ዘጋ? ለእናንተ ከእግዚአብሔር ዘንድ የተገለጠ ሰው ነበረ። ፉሊ ሰው ነበረ። አሁን ይሄ ትልቅ ኦፖርቹኒቲ ነው ሆነስትሊ ስፒኪንግ ይሄን ቴዎሎጂ ለማስፋፋት ትሪኒቲ ፍጹም ሰው ፍጹም እግዚአብሔር ነበር ለማለት ትልቅ ጊዜና ምቹ ሰዓት ነበረ። ግን እሱ አላለም። አያውቁትም እነሱ፣ እኛን የምናውቀው የሥላሴን ትምህርት። እሺ ኢየሱስ ክርስቶስ እግዚአብሔር አይደለም። እግዚአብሔር ለመባል ኳሊቲዎች ያስፈልጋሉ። ሁሉን አዋቂ መሆን አለብን። ሁሉን ገዢ መሆን አለብን። ሁሉ ነገር ከራሳችንና በራሳችን መሆን አለበት። ማንም ኮንትሮል የሚያደርገን አካል ሊኖር አይገባም። እነዚህ ሁላ ግን ኢየሱስ ጋር በተቃራኒ አሉ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 27 ጀምሮ ሁሉ ከእግሩ በታች አስገዝቷልና ነገር ግን ሁሉ ተገዝቷል ሲል ሁሉ ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። ስለዚህ ኢየሱስ ክርስቶስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ስለ ሁለተኛው ትንሣኤ ስለ ሙታን ትንሣኤ እያወራ ስለ ፍርድ ስለ መጨረሻው ጊዜ ስለሚጠብቀን ጉዳይ እያወራ ምን ይላል? ከእግዚአብሔር ስልጣን እንዳገኘ በግልጽ ሲናገር ያም ስልጣኑ ደግሞ እስከተወሰነ ጊዜ ሊሚት እንዳለው በግልጽ ሲያስረዳ እናያለን። ምን ይላል? ሁሉ ተገዝቶለታል፣ ሁሉንም አስገዝቷል። እግዚአብሔር አስገዝቶለታል። ግን ያስገዛለት ግን ከራሱ በቀር ነው። ስለዚህ አብ የሁሉ ገዢ ነው። ማንም የሚገዛው የለም፣ እሱ ግን ይገዛል ሁሉ። ኢየሱስ ሁሉን ይገዛል፣ ግን የሚገዛው አካል አለ። የሚገዛው አካል የሚገዛው ሰውነቱን አይደለም። መገዛት አለመገዛት የመንፈስና የሥጋ ጉዳይ። በሁሉም ነገር እኛ እንደምንገዛው ይገዛል። ይኸው ሊትራሊ ሉክ ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ለሴም እኛ እንደምንገዛው ልጁ ራሱ ደግሞ በመጨረሻው ሰዓት ሁሉ ካለቀ በኋላ እሱም ይገዛል ማለት ነው። ስለዚህ ኢየሱስ ክርስቶስ ሰብጀክት ይሆናል ማለት ነው። ለማን? ሁሉ በሁሉ ለሆነው ለእግዚአብሔር ማለት ነው። ስለዚህ በእግዚአብሔርና በኢየሱስ ክርስቶስ መካከል በደንብ ትልቅ ዲፍረንስ ታያላችሁ። ኢየሱስ ክርስቶስ የሚገዛ ነው፣ እግዚአብሔር ግን የሚገዛ ብቻ ነው። ኢየሱስ ክርስቶስ ይገዛል፣ ግን ተገዢም ጭምር ነው። ማን ነው ያስገዛው? ስልጣንን የሰጠው እግዚአብሔር ነው። ስልጣን ደግሞ በራሱ የሚያመጣ ሳይሆን የተሰጠውን ስልጣን ነው። እናያለን። ምን ይላል ማቴዎስ 24:36 ስለዚያች ቀንና ስለዚያ ሰዓት ከአባት ብቻ በቀር የሰማይ መላእክትም ቢሆን ልጁም ቢሆን የሚያውቅ የለም ይላል። ስለዚህ አዋቂ የሆነው ብቻውን እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ ኤቭሪቲንግ ሁሉንም ነገር የማወቅ አቅምና ስልጣንም የለውም። ያ የሚሆነው በእግዚአብሔር ዘንድ ብቻ ስለሆነ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እንዲህ ይላል፣ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴ ቅን ነው፣ የላከኝ ፈቃድ እንጂ ፈቃዴን አልሻምና። አሁን ይሄ የስልጣን ጉዳይ ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ ከራሴ አንዳች ላደርግ አይቻለኝም የስልጣን ጉዳይ ነው። አውቶሪቲ ጉዳይ ነው። የውስጣዊ ማንነት ጉዳይ ነው እንጂ ሰውኛ ማንነት ብቻ ብላችሁ የምታልፉት ጉዳይ አይደለም። አብ በራሱ የፈለገውን ነገር ማድረግ ይችላል። ኢየሱስ ግን የፈለገውን ነገር ማድረግ አይችልም። አብ ሁሉን ነገር ያውቃል። ኢየሱስ ግን ሁሉን ነገር አያውቅም። ይሄ የስልጣን ተዋረድ ጉዳይ ነው ብላችሁ ታስባላችሁ? ይሄ እግዚአብሔር የመሆንና ያለመሆን ጉዳይ ነው ወገኖች። አእምሯችሁን አታደንዝዙ፣ ራሳችሁን አንቁና ኢየሱስ ክርስቶስ ሁሉን አለማወቁ፣ ሁሉን በራሱ አለማድረጉ የሆነ ቲዮሎጂ ከቨር ይሰጠውና አይ በስጋው ነው ይሄ እንደዚህ ነው። አለማወቅ አለመቻል ውስጣዊ ማንነት ነው። በእግዚአብሔራዊ ማንነቱ እየቻለ እንደዚህ ማለት ጭራሽ አይገባውም ነበር። እግዚአብሔር ከሆነ ፉሊ ደግሞ ሁለተኛ እግዚአብሔራዊ አካል ወይ ደግሞ ማንነት ቢኖረው በፍጹም እንደዛ አይልም። በፍጹም እንደዛ አይልም። ስለዚህ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴ ቅን ነው፣ የላከኝ ፈቃድ እንጂ ፍቃድ እንኳን የለውም። የራሱን ፍቃድ የሚያከናውን አካል አይደለም። ይሄ እኮ doesn't make sense። ከሰማይ ሲወርድ ኢየሱስ ክርስቶስ እንደ ሥላሴ አስተምህሮ መሰረት
የአብ ፍቃድ ከሆነ from the first እንዴት ነው የአብ ፍቃድ ብቻ ሊሆን የሚችለው? ሂዩማኒቲን የማዳን ፍቃድ የእግዚአብሔር አብ ፍቃድ ብቻ ከሆነ እንዴት ነው ጉዳዩን አጥንተን ማየት ያልቻልነው? የእውነት ነው ይገርመኛል። from the start ራሱ ሲላክ ራሱ የአብ ፍቃድ ነው። ነገርየው ራሱ ኢኒሺየተሩ ራሱ አብ ነው። እስቲ በሰማይ ያለ እንኳን እንበልና ኢኒሺየተሩ አብ ነው። ሲላክም በቃ እኔ ያሰብኩትን ፍቃዴን ነው የምታደርገው ብሎ ልኮታል። መንፈስ ቅዱስ ከጨዋታ ውጪ ነው። እንደዚህ አይነት ጉዳይ ላይ መንፈስ ቅዱስ አይነካም። the most የሆነ betrayed የሆነ አካል ነው መንፈስ ቅዱስ ለብቻው። በቃ ምንም ይኖር አይኖር አይታወቅም። እንደዚህ አይነት ጉዳይ ላይ አብና ወልድ ነው በጣም የሚወሩት። ምክንያቱም መንፈስ ቅዱስ የለማ፣ አካል ይዞ የለማ፣ በቃ ስለሌለ ነው። በጣም ትሪኒቲ ላይ የተጨቆነው አካል መንፈስ ቅዱስ ነው። ሶ በምን መንገድ ነው ኢየሱስ ክርስቶስ from the start ራሱ ተልኮ የእግዚአብሔርን ፍቃድ ይዞ መላኩ? በራሱ እግዚአብሔራዊ ማንነት እንደሌለው ነው የምታዩት። ምክንያቱም ሂዩማኒቲን ለማዳን ሰዎችን ከኃጢአታቸው ነፃ ለማውጣት የሱን ፍቃድ መሆን ነበረበት፣ የሱም ዓላማና ሐሳብ መሆን ነበረበት። ስለዚህ የራሴን ፍቃድ አላደርግም የሱ ፍቃድ ነው ማለቱ በራሱ በቂ ነው። ባይዘው እግዚአብሔር እንዳልሆነ ለማየት ማለት ነው። ምክንያቱም ሂዩማኒቲን የማዳን ፍቃዱ ራሱ የሱ ነበር መሆን የነበረበት። አንደርስታንድ ካረጋችሁት ክሎዝሊ ማየት ያስፈልጋል። እንዲሁም ደግሞ ሌላ ነገር እናውራ። ዮሐንስ 12:49-50 እንዲህ ይላል፣ እኔ ከራሴ አልተናገርኩም እና ነገር ግን የላከኝ አብ እርሱ የምለው የምናገረውንም ትእዛዝ ሰጠኝ። ሰው ከመሆን ባለፈ የሚናገረው እያንዳንዱ ነገር ከራሱ አይናገርም። ውስጥ እኮ እግዚአብሔር ወልድ የሚባል እግዚአብሔራዊ ማንነት አለ። ግን ከእግዚአብሔር ወልድ ማንነቱ አፍልቆ የሚያመጣው የለም። ከእግዚአብሔር አብ ነው እያንዳንዱን ነገር የሚያደርገው። doesn't make sense፣ ምንም ሴንስ አይሰጥም። ከዛ ራእይ ደግሞ ሬቨሌሽን 3 ላይ ደግሞ የምናየው የሚገርም ነገር አለ። ኢየሱስ ግሎሪፋይድ ከሆነ በኋላ ከከበረ በኋላ እንዲሁ አምላኬ እያለ የሚናገረው አካል እንዳለ በግልጽ ታያላችሁ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያም ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለትም ከሰማይ ከአምላኬም ዘንድ የምትወርደውን አዲሲቷን ኢየሩሳሌም አዲሱን ስሜን በእርሱ ላይ እጽፋለሁ እያለ ይናገራል። ስለዚህ ኢየሱስ ክርስቶስ ግሎሪፋይድ ሆኖ ሰማይ ቤት ራሱ አምላክ እንዳለው በግልጽ ታያላችሁ። አምላክና አባት እንዳለው በአምላኬ ፊት አምድ አደርገዋለሁ እያለ ይናገራል። ስለዚህ ኢየሱስ ክርስቶስ ለእግዚአብሔር አብ ከጅምሩ እስከ መጨረሻው ድረስ የመገዛት ግዴታ አለበት። ሲገዛም ታያላችሁ። የመገዛቱን ህይወትም በደንብ ክሊርሊ እሱ እየነገረን በግልጽ አማርኛ ታያላችሁ። ስለዚህ ችግሩ ማን ጋር ነው? እኛ ጋር ነው ማለት ነው። ብዙ ጥቅስ መጥቀስ እንችላለን። ብዙ ኮንፊውዥን የማይፈጥሩ ነገሮችን እያየን እኛ ኮንፊውዝድ ከሆነ ችግሩ እኛ ጋር ነው ማለት ነው። ስለዚህ ሁላችንም በራሳችን አይምሮ ተጠቅመን ውስጣችን የሚናገረውን ኮንፊውዥን ለማጥራት የሞከረን ብንሄድ በጣም መልካም ነገር ነው ብዬ አስባለሁ። ስለዚህ በግልጽ ያልተማርንበት ጉዳይ ስላለ አይደለም። ስላሴ በግልጽ ኢየሱስ ክርስቶስ የሚባል ሁለተኛ ጋድ ሄድ አለ፣ መንፈስ ቅዱስ የሚባል ጋድ ሄድ አለ። ከዛ እነዚህ ሶስቱ አንድ ናቸው ብለው እነ ጳውሎስ በእርግጠኝነት እነ ጳውሎስ ማን ብሏቸው እንደዚህ አይነት ቲዮሎጂካል ጉዳይ ተረድተው በደንብ አንደርስታንድ አድርገው ለሌላው ለማስረዳት ያስተምሩን ነበር። በደንብ ገልጸው ፈትፍተው ይነግሩን ነበር እነ ጳውሎስ። እነሱም ያላስተማሩን ያልገለጡልን በደንብ እንደዚህ ፈትፍተው ያላስተማሩን ሲጀመር እንደዚህ አይነት ጉዳይ ጭራሽ ስላልነበር ስላሴ የሚባል ሐሳብ ከጅምሩም ስላልነበር። ስለዚህ ምን እላችኋለሁ፣ እነሱ ያላስተማሩትን ትምህርት እየተማራችሁ እነሱ ያላመኑትን እምነት እናንተ ጋር እንዳለ ክርስቶስን ከጅምሩ ማን እንደሆነ በደንብ አንደርስታንድ ሳናደርገው ሳናቀው ክርስትና መኖር በራሱ ነንሴንስ እንደሆነ እኔ አስባለሁ። እኔ ከክርስትና በወጣም ባልወጣም ማለት ነውና ለራሳችሁ የሚጠቅማችሁ ክርስቶስ ማን እንደሆነ አንደርስታንድ ብታደርጉትና ቢገባችሁ ያስባሉ። አስተያየታችሁን ኮሜንት ላይ ጻፉልኝ። ምን ታስባላችሁ? ኢየሱስ ክርስቶስ ፉሊ አዋቂ ፉሊ ሁሉ ነገር በራሱ መግዛት የሚችል ሳይሆን እንዴት ነው አምላክ ሊሆን የሚችለው? ፍጹም ሰው ስለሆነ ነው እንዳትል። አዋቂነት የሰውነት መረጃና ማስረጃ ብቻ አይደለም፣ ውስጣዊ ማንነት መግለጫም ስለሆነ እግዚአብሔርም ማለት ነው። ስለዚህ ፓርት 3 ደግሞ እንቀጥላለን። ፓርት 3 የሚሆነው የስላሴ አስተምህሮቶችን አንድ በአንድ እያነሳን ዲባንክ እናደርጋለን። ልክ እንዳልሆነ
እዛው ከመጽሐፍ ቅዱስ ሳንወጣ እነዛን ፖይንቶች በደንብ የምናነሳ ይሆናል። እስከዛ ድረስ ሰላማችሁ ይብዛልኝ። በግላችሁ በደንብ አጥኑ። ሰላም ሁኑ።